የምታዩት የቀድሞ አፄ ኃይለ ሥላሴ ቤተ መንግስት ሲሆን ያለ ቱር ጋይድ 300 ብር ብቻ ከፍላችሁ መጎብኘት ትችላላችሁ። ልክ እንደገባችሁ አውራሪስ የሚባል አፄ ኃይለ ሥላሴ ያሰሩትን መኪና የምታዩ ሲሆን በውስጡም የስብሰባ ቦታን፣ እጅ መታጠቢያ ብቻ ምን አለፋችሁ ሁሉንም ነገሮች የያዘ ነው። አፄ ኃይለ ሥላሴ ብዙ ጊዜ ክፍለ ሀገር ለመሄድ የሚጠቀሙበት መኪናቸው ነው። ከዛም ወደ ውስጥ እንደገባችሁ ውጭ ሀገር ፊልም ላይ የምናውቃቸው መኪኖችን እንዳለ እዚህ እናገኛለን። ይህ የምታዩት ክራውድ ኢምፔሪያል ሲዳን የሚባል ሲሆን በ1949 እስከ 1950 የተመረተ የአሜሪካ ስሪት የሆነ ጀግና መኪና ነው። ይህ የምታዩት ደግሞ ከእንግሊዝ መንግስት በ1816 የተበረከተላቸው የክብር ሰረገላ ነው። ዓለማችን ላይ እስካሁን አነጋጋሪ የሆኑ ሮልስ ሮይስ መኪኖችም በዛን ጊዜ እንደ ሊሞዚን ነበር የሚጠቀሙበት። ይህ ደግሞ ካዲላክ አምቡላንሳቸው ነው። እቺ ደግሞ እስካሁን ድረስ አነጋጋሪ የሆነችው የጀርመኗ አንፊካር ስትሆን በመሬት ላይም በውሃ ላይ መሄድ ትችላለች። ይህ ደግሞ አፄ ኃይለ ሥላሴ ወደ ሐረር ለመሄድ በሚጓዙበት ጊዜ የሚጠቀሙባቸው ባቡራቸው ሲሆን በውስጡም የስብሰባ አዳራሽ፣ መታጠቢያ ቤት፣ መመገቢያ ቦታ ብቻ ምን አልፋችሁ ሁሉንም ነገሮች ይዟል። እነዚህ የምታያቸው ላንድ ሮቨር ምርት የሆኑት የተለያዩ መኪኖች ሲሆኑ ለገባ ወጣ መንገዶች እነዚህ መንገዶች ይጠቀሙባቸው ነበር። እነዚህ ሰረገላዎች ደግሞ የተለያዩ የክብር እንግዶች ሲመጡ የሚቀበሉባቸው ነው። ከዚህም ክፍል እንደወጣችሁ በቀጥታ አፄ ኃይለ ሥላሴ የነገሱበትን 25ኛ ዓመታቸውን ሊያከብሩ ሲሉ ወደ አስገነቡት ቤተ መንግስት እንዲህ በሚያምረው አረንጓዴና ነፋሻማ ቦታ አቋርጣችሁ ወደ ዋናው ቤተ መንግስት ትደርሳላችሁ። ውስጥም እንደገባችሁ በጣም ሰፊ የሆነ ቦታን የያዘ ሙዚየም ሲሆን አፄ ኃይለ ሥላሴ በተለያዩ ጊዜ ከተለያዩ ሀገራት መንግስታት ተበረከቱላቸው ስጦታዎችን የምታዩ ሲሆን በጣም የገረመኝ ይሄ የምታዩት በዛን ጊዜ ቪዲዮ ኮል የተለያዩ የውጭ መንግስታት ጋር የሚያወሩበት ዲቫይሳቸው ነው። ይሄ ሁሉ አይታችሁ ከጨረሳችሁ በኋላ በጀርባ በኩል የተለያዩ እንስሳት ያሉበትን ቦታ ያለ ሲሆን ከዛም ውጪ ከተማችን ላይ አሉ የሚባሉ እንደ ቤሉስ ኬክ ቤት፣ ድባቤ እና ራማዳ ሆቴል የከፈተው ፓላስ ኮርት የሚባል የተለያዩ ሬስቶራንቶችን የምታገኙ ሲሆን የልጆች መጫወቻ ቦታዎችንም አካቷል። ኖርማል መግቢያ 300 ብር ሲሆን ከቱር ጋይድ ጋር የምትገቡ ከሆነ ደግሞ 1000 ብር ከፍላችሁ ይሄንን ሁሉ ነገር ማየት ትችላላችሁ። ይህ የሚያምረውን ቦታ ከቤተሰቦቻችሁ ከጓደኞቻችሁ ጋር ዛሬ ነገ ሳትሉ ሂዱ። የሚገርምና የማይረሳን ጊዜ አሳልፋችሁ ትመለሳላችሁ።